አባቴ ሊያየኝ ከዲላ ድረስ መጥቷል ብያችሁ ሁላችሁም አባቴን በጣም ወዳችሁልኝ ነበር። በጣም ነው ማመሰግነው። ወደ ዲላ መሄድ ስለነበረበት ስሸኘው በጣም ደብሮኝ ነበርና ስለደበረኝ እህቴን ወዲያው እንደሄደ ነበር ይላከኝ። እህቴ ደግሞ ገና ከመምጣቷ በቃ ቤቴ ላይ አቃቂር ስታወጣ ነበር። ይሄ የሚያክል ቤት ምንድነው ባዶ የሆነው ያለች በጣም ስታማርርብኝ ነበር። ቤቴ የጎደለው ዋንኛው ነገር ደግሞ ዳይኒንግ ቴብል ነው። እንደምትመለከቱት ቤቴ ዳይኒንግ ቴብል የለውም። እህቴ ደግሞ ልትገዛልኝ ነው መሰለኝ ከቤት አሯሩጣ ነው እንግዲህ ይዛኝ ወጣችሁ። እኛም ቀጥታ ጉዟችንን ያደረግነው ሰሚት ካምብሪጅ አካባቢ ወደሚገኘው ማርኬት ፈርኒቸር ነው። እንደምትመለከቱት ዳይኒንግ ቴብሎቻቸው በሙሉ በጣም ነበር የሚያምሩት። ለመምረጥ ራሱ አይናዎች ሆኖብን ነበር። እኔ ምሳም በጣም ነው የወደድኩት። ዳይኒንግ ቴብል ብቻ አይደለም ያላቸው በጣም የሚያማምሩ ሶፋዎች፣ አልጋዎች እኔ በቃ በጣም ነበር ሁሉንም የቤት እቃዎቻቸውን የወደድኳቸው። እንደምትመለከቱት ብዙ አማራጭ ዳይኒንግ ቴብሎችን አይተናል። የወደዳችሁትን ስክሪንሾት አድርጋችሁ ኮሜንት ላይ አስቀምጡልኝ። ቀጣይ አዲስ አመት ስለሆነ የቤታችሁን እቃዎች በሙሉ መቀየር ከፈለጋችሁ ማርኬት ፈርኒቸርን ተመራጭ አድርጉ። አካውንታቸውን ከታች አስቀምጥላችኋለሁ። በኔክስት ቪዲዮ ደግሞ እናንተ የመረጣችሁልኝን ሳስገባ ሳያችኋለሁ። እወዳችኋለሁ። ባይ